መንገድ አታውቅም። ማንንም መንገድ አያስደፋውም። ይቅርታ የራቁት ፎቶ እንደገና ደግሞ አንተን ለማስደፋት አንዴ በጥፊ አንዴ በወንድሞች አስታሰደብህ የነበረው ረስተኸው ነው። ጨረሽ እኔ ሚስቱ ስለሆንኩኝ ያንን ራሱን ማስታወስ አይፈልግም። እንደዛ ነው ባሽ አይደለ? ሲቀጥል ደግሞ ይኸውልሽ ይሄ በባልና በሚስት መካከል የሚፈጠር ግጭት ነው። ነገር ግን ያንቺ ከኔ የባሰ ትልቅ ፈልጋ ክብር ነው ያደረግሽው። ምን ያሳላ ነው መጣችሁ ሰው ከተፋታው ሰው ጋር እንዴት ነው እንደዚህ በዚህ ልክ የምትሆነው? አብረን ሆነና ምን ትሆኚ እንግዲህ ምንም አላገኝቶኝ እኮ አሁን ኤፍሬም እነሱ ለምን አሸኝታችሁ አትመጣም እኮ? አይ መስማት ፈልጋሉ፣ ማወቅ ፈልጋሉ። ለዛ እኮ አብርሃም እኔ ነው ምሽኛ የተጠልይ ነገር የለም የሚል እዚህ ጋር የሚያወራውና እየተናገረ ያለው ነገር እሱ እኮ ወንድሜ ነው። እኔ እኮ ከኔ ጋር አዲስ ህይወት ጀምረሃል አብርሃም። ምን ሆነሃል? በጌታ ምን አርክ ነው የምትለው? ምን ተናገር ያለው ንገረኝ። በደንብ አንደርስታንድ አደርጋለሁ። ከጎንህ ነኝ። አይጥመቅሽ። ምንም ነገር ቢፈጠር ከጎንህ ነኝ። እሺ ማድረግ ያለብን እና ተነጋግረን እንፈታዋለን። ግን እሱ ወንድሜ ነው። እግዚአብሔር ተዋባ ወንድምሽ እንደሆነ እኮ ያውቃል። ለምን ራስሪ ወንድሜ እንደሆነ እንተሪው ያውቃል። ሚካኤል ያንቺ ወንድም እንደሆነ ያውቃል። ታምጠኝ ሂድዋት በለኛ በእግዚአብሔር አብርሃም ኢየሱስ ሲጀመር እኮ ነገሮች ሳያልቁ ሳያበቁ ሳይቋጩ ሰው ህይወት ውስጥ ዘው ያለ ሰው መጨረሻ ይሄ ነው። አያምርም። ኤርሜኒ አሁን ማለት ነው ትምኛለሽ። በቃ ያሳለፍናቸው ነገሮች ምናምን እርሻቸው እንዴት ነው እርሻቸውና የሚረሳ ነው? እሺ እየሰማሁህ ነው ማለት ከዚህ በፊት እኔና አንቺ በቃ ከዚህ በኋላ መሆን የምንችለው እህትና ወንድም ነው። ሲጀመር እህትና ወንድም መሆን አያስፈልግም። በቃ ያበቃል ሁሉ ነገር። እህት ነኝ ከእህት ጋር ነበር ያ ሁሉ ጊዜ እያሳለፍክ የነበረው። ዛሬ እንደዚህ ልትክዳኝ ነው ያ ሁሉ ነገር እያሳለፍን የነበረው? ዛሬ እንደዚህ ልትርቀኝ ነው? ያ ሁሉ ቃላቶች ከየት ሄዱ አብርሃም? ንገረኛ። አብሬክ በጣም ብዙ ነገር እያወራኝ ልጅ እንወልዳለን ከአንቺ ጋር ብዙ ነገር አስባለሁ እያልክ የነበረው ነገር ዛሬ ላይ እንደዚህ ሊፈጠር ነው? ንገረኛ አብርሃም በእግዚአብሔር በማርያም። እኔ በጣም ግራ እየገባኝና እየጨነቀኝ እየከፋኝ ነው። በማርያም እኔ እንደዚህ እግዚአብሔርን ህይወት ራሱ እንደዚህ ከብዶኝ አያውቅም። ለምን እንደዚህ ትሆንብኛለህ? በማርያም ንገረኝ። እሺ እኔ እህትህ ነኝ? አትወደኝም? አታፈቅረኝም? እንደዚህ ባንዴ ነው የምትቀይረኝ? ንገረኝ በእግዚአብሔር አብርሃም። እሷም ከምታለቅስ ሲሆን ነገር ከሚሆን ነገራትና ቁርጧም ተው። ይኸውልሽ እንደዚህ ብትሆኚ ፈልገን አይደለም እውነቱን ሊላልሽ የፈለግነው ግን አዎ፣ ምክንያቱም ከዚህ በላይም አንቺም ማለት የለብሽም። የተፈጠረው ነገር ንገራት።